ጤና ይስጥልኝ ቅዱሳን እንደምን ሰነበታችሁ? በጌታ በኢየሱስ ክርስቶስ ስም ሰላም ያልኳችሁ የዛሬውን የዲቮሽናል መልእክት ጀምራለሁኝ። ዛሬ የክብርና የምስጋና ቀን ነው። ወደ መልእክቱ ዋና ክፍል ከመግባታችን በፊት ቆም ብዬ እናቶችን እንዳከብር ፍቀዱልኝ። መልካም የእናቶች ቀን ለእያንዳንዱ እናት ወይም አያት ወይም ቅድመ አያት ወይም መንፈሳዊ እናት ወደፊትም እናቶች ለምትሆኑ ሁሉ መልካም የእናቶች ቀን ልል እወዳለሁ። የእግዚአብሔር ዓላማውን ወደ ምድር የወለደበት መለኮታዊ የእሱ ድንቅ መጠቀሚያ ዕቃው ናቸው። ልጆችን ማሳደግ ብቻ ሳይሆን የወደፊቱን ትውልድ ዕጣ ፈንታ እያሳደጋቸው እንደሆኑ ልታውቁ ይገባቸዋል። ምሳሌ 31:28 ላይ ልጆቿ ተነስተው ብፅዕት ብለው ይጠሯታል። ማለት ብፅዕ ማለት የተባረከ ማለት ነው፣ ወይም እድለኛ ማለት ነው። ባሏ ደግሞ ያመሰግናታል። ይሄ በየቤቱ ያሉትን እናቶች እግዚአብሔር እጅና ልብ ስለሆናችሁ የእግዚአብሔር እጅና ልብ ላመሰግናችሁ እወዳለሁ። እግዚአብሔር የተመሰገነ ይሁን። ባለፈው የጀመርነውን መልእክት ነው አሁንም እኔ ከአንተ ጋር ነኝ የሚለው ምን ማለት እንደሆነ እየተመለከትን ነበረ። ባለፈው ሳምንት እኔ ከአንተ ጋር ነኝ የሚለውን በትንሽ ጠለቅ ባለመልኩ ማየት ጀምረን ነበረ። ይህ እኔ ከእናንተ ጋር እሆናለሁ ያለው ለጥንቷ ቤተክርስቲያን ጥሩ ማበረታቻ ብቻ አልነበረም። ዋና በቃ የሚያንቀሳቀሳቸው ሞተር ነበረ። ድፍረታቸው፣ ጥንካሬያቸው ሁሉ ከዛ የመነጨ ነበረ። ደቀ መዛሙርቱ ኢየሱስ ከሞት መነሳቱን ብቻ ሳይሆን ከነርሱ ጋር እንደነበረ ሲገነዘቡ በምድር ላይ እንዴት እንደሚኖሩ፣ እንዴት እንደሚጸልዩና በዓለም ውስጥ እንዴት መንቀሳቀስ እንዳለባቸው ወይም እንቅስቃሴዋቸውን ለውጦታል ማለት እንችላለን። ዛሬ እግዚአብሔር እኔ ከአንተ ጋር ነኝ ሲል በእውነት ምን ማለቱ እንደሆነ ሰፋ ባለመልኩ ደግሞ እንመለከታለን። የመጀመሪያው ሐሳብ የእሱ መገኘት ድፍረትን ወይም ደፋር እርምጃን ያነሳሳል። ቦልድ የሆነ ድፍረት ያለው ማርቆስ ወንጌል 16:19-20 ሲናገር እግዚአብሔርም ከነርሱ ጋር ጌታ ከነርሱ ጋር ከተናገረ በኋላ ወደ ሰማይ አረገ፣ በእግዚአብሔርም ቀኝ ተቀመጠ ይላል። ኢየሱስ ክርስቶስ ማድረጉን የሚል ግን ሲሄድ ያላቸው ነገር ነበረ። እኔ ከእናንተ ጋር እሆናለሁ ስላላቸው እነሱም ወጥተው ስብከታቸውን መስበክ ጀመሩ። ታምራቶችን ለማድረግ ድፍረት ነበራቸው። ምናልባት ኢየሱስ ወደ ሰማይ ካረገ እንዴት ከነሱ ጋር ሊሰራ ቻለ ብለን ልንጠይቅ እንችል ይሆናል። ያ ወዳጆቼ የኢየሱስ መለኮታዊ ምስጢር ነው። እሱ እግዚአብሔር ወልድ ስለሆነ እና አንድ አምላክ እርሱ በሁሉም ቦታ ያለ አምላክ ገነት ወይም መንግስት ወደ ሰማይ ማድረጉ የእርሱን መገኘት ሊከለክለው አይችልም። ከሁላችን ጋር በሁሉ ቦታ መገኘት የሚችል አምላክ ነው። በመንፈስ ቅዱስ አማካኝነት ከነሱ ጋር ነበረ። በበዓለ ሃምሳ ቀን መንፈስ ቅዱስን በላከላቸው ጊዜ የእሱ መገኛ መንፈስ ቅዱስም በራሱ ስብዕና ያለው ፐርሰናሊቲ ነው እና በመጣ ጊዜ በእያንዳንዱ ላይ ያንዳንዳቸው ላይ መንፈስ ቅዱስ እንደሞላባቸውና ያ መንፈስ ቅዱስ ለነሱ ድፍረት እንደሰጣቸው የኢየሱስ ከእነሱ ጋር መገኘት ዛሬም መንፈስ ቅዱስ አብሮን አለ። ክብር ለኢየሱስ ይሁን። በክርስቶስ ስናምን የተቀበልነው የእርሱ መንፈስ ከኛ ጋር አብሮን ይገኛል። ሃሌሉያ። እና ያ እኔም እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ እንዳለ ከነሱ ጋር ከመሆኑ የተነሳ ወጥተው መስበክ ጀመሩ። ወጥተው ለበሽተኞች መጸለይ ጀመሩ። ወጥተው የሆነ ታምር ይሆናል ብለው
ቦልድ የሆነ እርምጃዎችን ድፍረት የተሞላው እርምጃዎችን ሲያደርጉ እናያለን። ክብር ለኢየሱስ ይሁን። ስለዚህ አንዱ የእርሱ መገኘት አብሮን ነው ሲል ፓሲቭ ሆኖ አይደለም፣ እሱ አክቲቭሊ እየሰራ ስለሆነ ደፋር የሆነ እርምጃዎችን እንድንወስድ የሚያበረታታን ይሆናል ማለት ነው። በሁለተኛ የእርሱ መገኘት በእምነት ተአምራትን ያመጣል። በእርሱ መገኘት የጌታ መገኘት ስናምን ተአምራት እንደሚከሰት መጽሐፉ ይነግረናል። በሐዋርያት ሥራ ምዕራፍ 3 ላይ ያለውን ታሪክ ስንመለከት የመንፈስ ቅዱስ ከመጣ በኋላ ኢየሱስ አብሮነቱን በእነሱ የሚገልጥበትን መንፈስ ቅዱስን ከተቀበሉ በኋላ ጴጥሮስና ዮሐንስ ብለው አንድ ቀን ወደ መቅደስ ሲሄዱ መንገድ ላይ ቁጭ ብሎ ምጽዋት የሚለምን ሰው እነሱም ሲያልፉ አይቶ አንድ ነገር እንደሚቀበሉ ተስፋ አድርጎ ከነሱ ምጽዋት ለመነ። ሐዋርያት ሥራ ምዕራፍ 3 ቁጥር 6 ላይና ጴጥሮስም ትኩር ብሎ አየውና ወደኛ ተመልከት አለው። ሰውየው ምን ሊሰጡኝ ነው ብሎ ትኩር ብሎ ጓግቶ ሲመለከት ብርና ወርቅ የለኝም አለው። ያለኝን ግን እሰጥሃለሁ፣ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። ሰውየውም ወዲያውኑ ብድግ አለ። ቁርጭምጭሚቱ እግሮቹ ሁሉ ጸኑ። ተነስቶም መመላለስ ጀመረ፣ እግዚአብሔርንም እየባረከ እየዘለለ። ዋው! የእርሱ መገኘት ተአምራትን ይፈጥራል። ኢየሱስ በምድር ላይ ከነሱ ጋር ሳለ እንደተመላለሰው በስጋ አሁን ደግሞ በመንፈስ ቅዱስ አማካኝነት አብሮ ስላለ በእርሱ ስም ተአምራት ይሆናል ብለው ለተአምራት አምነውት እንዲዘረጉ ያስቻላቸው የእርሱን መገኘት በማመናቸው ነበረ። በኋላ ጴጥሮስ ስለዚህ ተአምራት ሲናገር ምን ብሎ መለሰላቸው? ለሰው በስሙ በማመን ይህ ሰው የእርሱ ስም አጸናው አለ። የክርስቶስ ኢየሱስን ስም በማመን የተደረገ እንደሆነና የእርሱ ስም የኢየሱስ ስም በጌታ በኢየሱስ ክርስቶስ ስም በሽታ ከናንተ ላይ ይወገዳል። በጌታ በኢየሱስ ክርስቶስ ስም አምናችሁ ለምትጸልዩላቸው ሰዎች በሽታ ከላያቸው ላይ ይነሳል። በጌታ በኢየሱስ ክርስቶስ ስም ተአምራት ለሚያስፈልጋቸው ሰዎች ተአምራት ለሚያስፈልገው ሁኔታ የጌታ የኢየሱስ ክርስቶስን ስም በእምነት ስንጠራው ተአምራት እንዲከሰት ይሆናል ማለት ነው። ክብር ለኢየሱስ ሲሆን ይሄ በጣም ደስ የሚያሰኝ ጉድ ኒውስ ነው። አይነው ብዙ ጊዜ የዚህን ስም እየጠራ ነው በዙሪያችን ባለው። ለዚህ ነው ፍሪክ አውት የማናደርገው። በቃ ድንግጥ ብለው ወዮ ምናምን እንዳንል የሚያደርገን የምንጠራው ስም ስላለ በኢየሱስ ክርስቶስ ስም። ሶስተኛው ሐሳብ የእርሱ መገኘት ይመራቸዋል። መለኮታዊ ግንኙነቶችን ዲቫይን ኢንካውንተሮችን ያዘጋጅላቸዋል። በሐዋርያት ሥራ ምዕራፍ 8 ላይ ፊልጶስ የሚባል አንድ ሰው ለእኛ ሀገር ሰው ኢትዮጵያዊ ጃንደረባ ለተባለው ሰው ወንጌል የሰበከለት እንዴት ነው? ፊልጶስ ዝም ብሎ በሰማርያ ይሄድ ነበር። ብዙ ታምራቶችን አድርጎ ክሩሴድ አድርጎ አንድ ቀን ወንጌል ሰብኮ ብዙም ሰዎች ግን አንድ ቀን ሲሄድ መንፈስ ያንን ሰረገላ ታያዋለህ አለው። በውስጡ በቃ ውስጡ አስቀመጠበት። አንዳንድ እግዚአብሔር አመራሩ ልዩ ልዩ ነው እና ቅረብ ብለው ወደዛ ሰረገላ ነው። እስከዛ ድረስ ያውቃል። ከዛ ወደ ሰረገላው ሲቀርብ ይሄ ኢትዮጵያዊ ሰው መጽሐፍ ቅዱስ የብሉይ ኪዳንን መጽሐፍት የኢሳይያስን ትንቢት ገልጦ ያነባል። ጥሩ ነው ማንበብ። አቤን ድሮ ጀምሮ ኢትዮጵያን አንባቢ ነበሩ ማለት ነው። ደስ ይላል። ግን ይሄ ሰው ያነበዋል እንጂ አይገባው። በኋላ ፊልጶስ ይህንን ሰው የምታነበውን ታስተውላለህን አለው። ኢትዮጵያዊውም በጣም ጥሩ ሰው አስተዋይ ሰው ነበርና ማንም ይሄንን ሰው ካልገለጠልኝ እንዴት ልረዳው እችላለሁ አለ። ከዛ በኋላ የሚያነበው ኢሳይያስ 53 ነበረ። በሸላጆቹ ፊት ዝም እንደሚል በግ አፉንም አልከፈትም፣ ስለ በደላችን ደቀቀ፣ ስለ ደዌያችንን ሁሉ ተሸከመ፣ በእርሱ ቁስል እኛ ተፈወስን። ይሄንን ኢሳይያስ ገና ከ700 ዓመት በፊት ኢየሱስ ስለሚቀበለው መከራ የጻፈውን ክፍል ነበር የሚያነበው። ስለዚህ ሰው ፊልጶስ ስለ ኢየሱስ ሰበከለት ይላል። ስለማንም አይደለም የሚነግረው፣ ስለ ኢየሱስ
ከዛ በኋላ ይህ ሰው ይህንን ከሰማ በኋላ በኢየሱስ አመነ። ወዲያውም ውሃ ወዳለው ስፍራ ሄደው ይህንን ሰውዬ ስላመነ አጠመቀው። እንግዲህ ጥምቀት ከማመን በፊት አይመጣም። ጥምቀት እምነትን የሚከተል ነው። ስለዚህ ሰው ስላመነ መጠመቅ እችላለሁ ሲለው በፍጹም ልብ ካመንክ መጠመቅ ትችላለሁ አለው። ፊልጶስ አምናለሁ አለ። ሰውየውም ፊልጶስም አጠመቀው። ከዛ ፊልጶስ ተነጥቆ ወደ ሌላ ከተማ ሄደ። ይህም ሰው ደስ እያለው ሄደ ይላል። መንፈስ ቅዱስ ሲገባብን አንዱ የሚሰጥን ነገር ትልቅ ደስታ ነው። ስለዚህ ይህ ሰው ኢየሱስን አገኘ። ፊልጶስም ስራውን ጨረሰ። ከእሱ ጋር የነበረው እግዚአብሔር ከፊልጶስ ጋር አብሮ የሰራውን እግዚአብሔር ከዚህም ሰው ጋር ይሰራል ብሎ ለጌታ አደራ ሰጥቶት እሱ ሄደ። ፊልጶስም ቢለየው መንፈስ ቅዱስ ግን ከኢትዮጵያ ጃንደረባ ጋር በየስፍራው ይሄድ ነበር። ወገኖቼ ጌታን ስንቀበልና የህይወታችን አዳኝ ስናደርገው ሐዋርያት አይኖሩም፣ ባጠገባችን ነቢያት አይኖሩም፣ የሰበኩልን ሰዎች አይኖሩም። ግን ጌታ ኢየሱስ በመንፈስ ቅዱሱ በሁሉ ስፍራ የሚገኘው ጌታ አብሯችሁ ይሆናል። ክብር ለኢየሱስ ሲሆን ይህ አስደናቂ እውነት፣ ይህ ዲቫይን ኢንካውንተር እናንተን ለመልእክት፣ ለበረከት፣ ለለውጥ፣ ለመምራት ሰዎችን ይልካቸዋል፣ ወይም ደግሞ ሰዎችን ወደ እናንተ ይልካል እንዲመሯችሁ፣ እንዲያሳዩችሁ፣ አንደኛውን ሬቨሌሽን፣ አንደኛውን የመገለጥ ሚስጥር እንዲያሳዩችሁ፣ ስለ መዳን ይሁን፣ ስለ ስኬት ይሁን፣ ስለ መፈወስ ይሁን፣ ብቻ እግዚአብሔር ያንን ኢንፎርሜሽን ፓክድ የሆኑ ሰዎች ወደ እናንተ ይልካል። ክብር ለኢየሱስ ሲሆን ያ በጣም ደስ የሚያሰኝ ነው። እኛም ብቻ ለማባረክ ሳይሆን እኛንም ለበረከት ሊያደርገን እግዚአብሔር ይጠቀምብናል የሚለው ሐሳብ በጣም ደስ የሚያሰኝ ነው። በአራተኛው ሐሳቤ የእርሱ መገኘት ይጠብቀናል፣ አቅርቦትን ይሰጠናል። መዝሙር 124 ላይ እግዚአብሔር ከኛ ጋር ባይሆን ይላል፣ ሰዎች በላያችን በተነሱ ጊዜ ሕያዋን ሳለን፣ ቁጣቸውን በላያችን በነደደ ጊዜ ሕያዋን ሳለን በዋጡን ነበረ። ለጥርሳቸው ንክሻ ያላደረገን እግዚአብሔር ይመስገን። ወጥመድ ተሰበረ፣ እኛም አመለጥን ይላል። ክብር ለኢየሱስ። ይሲ ጠላት እንደ ምኞቱ ቢሆን በጥርሱ ቦጫጭቆ በጨረሰ ነበረ። የጥንቷንም ቤተክርስቲያን ስና ሐዋርያት ስደት ያስፈራሯቸዋል፣ ዛቻ ነበረባቸው። ትታሰራላችሁ፣ ትገደላላችሁ ይሏቸው ነበር። ብዙ አይነት ማስፈራራቶች ነበሩ። በዛ ውስጥ ሁሉ ግን የጠላትን ሴራ እያፈረሰ ይሄ ወንጌል ዛሬኛ ጋር እንዲደርስ እነዚህን ሰዎች ከክፉ ሁሉ እየጠበቀ ጠላቶቻቸውን እየበተነ እግዚአብሔር ይነሳ ጠላቶቹም ይበተኑ እንደሚል እየበተነ ጠላቶቻቸውን ስራቸውን ይሰሩ ነበር። ዛሬ እህቶችና ወንድሞቼ በእናንተ ላይ የሚነሳው የጠላት ዘመቻ በኢየሱስ ክርስቶስ ስም የተበተነ ይሆናል። ሃሌሉያ። ማንኛውንም የጠላት አሰራር፣ የክፉን ጉልበት በእናንተ ላይ ቀንበር ልጭን የሚመጣ ክፉ ሁሉ በኢየሱስ ስም የወደቀ ነው። ሃሌሉያ። እግዚአብሔር ስም ብሩክ ይሁን። ኢሳይያስ 43 ቁጥር 2 ላይ በውሃ ውስጥ ባለፍክ ጊዜ ካንተ ጋር እሆናለሁ፣ ወንዞቹም ውስጥ ፈሳሾቹም አያሰጥሙህም፣ በእሳት ውስጥም በሄድክ ጊዜ አትቃጠልም፣ ወላፈኑም አይነካም ይላል። የተአምራት ጥበቃ፣ አቅጣጫን የሚሰጥ አምላክ፣ የሚጠብቅ የሚመራን፣ በችግር ውስጥም አብሮን ሆኖ ከችግሩ ውስጥ በምስክርነት በድል እንድንወጣ የሚያደርግ አምላክ ከኛ ጋር ነው። እዚህ ነው አምላክ እረኛዬ ነው፣ አምላክ እረኛዬ ነው። አምላክ ወይም እግዚአብሔር ከአንተ ጋራ ከአንቺ ጋራ ነው ሲባል ምን ማለቱ ነው? በጭራሽ ብቻችሁን አይደላችሁ። በመተማመን መንቀሳቀስ ትችላላችሁ እያለ ነው። ከተፈጥሮ በላይ የሆነውን እግዚአብሔር ድንቅ ውስጥ እንድትገባ
ታምራቶችን በእጆች በአፍህ ይሰራል እያለ ነው። በአንተ ላይ የሚሰራ የጥፋት መሳሪያ ሁሉ አይከናወንም እያለ ነው። ክብር ለኢየሱስ ይሁን። በታመሙ ሰዎች ላይ እጆቻችሁን ትጭናላችሁ፣ እነሱም ይሻላችኋል እያለ ነው። ሰዎች ወደ እናንተ ሲመጡ የክርስቶስን መገኘት ፊል ያደርጉታል፣ ያዩታል ማለት ነው። መልእክቴን ለማጠቃለል እርዳታን፣ ተስፋን በማድረግ በህይወት ውስጥ እየተጓዝክ አይደለም፣ ከረዳቱ ጋር እየተጓዝክ ነው። ሃሌሉያ! ረዳቱ ራሱ ነው ያለው። ልክ እንደ መጀመሪያዊቱ ቤተክርስቲያን፣ ልክ እንደ ጴጥሮስ፣ ዮሐንስ፣ ፊልጶስ እና ዳዊት አንተም አንቺም የማይናወጥ ኪዳን አለሽ። ክብር ለኢየሱስ ይሁን። እርሱ ራሱ አልተውህም ከቶም አልለቅህም ብሎአልና፣ ስለዚህ አልፈራም። ሰው ምን ያደርገኛል? ዕብራውያን 13 ቁጥር 5። ምናልባት ይህንን ጌታ የህይወታችሁ ጌታ አድርጋችሁ ተቀብላችሁ ካልሆነ ዛሬ ወደ ህይወታችሁ ተጋበዙ ዘንድ እነዚህ ሁሉ አሁን ያልናቸው የእርሱ መገኘት የሚያመጣቸውን እድሎች ተካፋይ እንድትሆኑ ላበረታታችሁ እወዳለሁኝ። ጌታ ኢየሱስ በሉት በዚህ ሰዓት፣ ና ወደ ህይወቴ ግባ፣ ኃጢአቴን ሁሉ ባፈሰስከው ደም እጠብልኝ። በዚህ ሰዓት የህይወቴ አዳኝና ጌታ አድርጌ እቀበልሃለሁ። ወደ እኔ ስለመጣ፣ ለእኔ ሞተ ስለተነሳ፣ እኔንም ለማዳን ስለከፈልከው መከራ ሁሉ አመሰግንሃለሁ። ሕያው መሆንህን አምናለሁ። ስላዳንከኝ ወደ ህይወቴም ስለገባ አመሰግንሃለሁ። በኢየሱስ ስም አሜን። እንደዚህ ብላችሁ ጸልያችሁ ከሆነ በእርግጥ ክርስቶስ በእናንተ ህይወት ውስጥ አለ ብዬ ላበረታታችሁ እወዳለሁኝ። እግዚአብሔር ሆይ ስለ ቃልህ እናመሰግንሃለን። ዛሬ ብዙ እናቶችን አንተ እንድታበረታቸው፣ እንድትረዳቸው፣ በመንገዳቸው ሁሉ እንድትመራቸው፣ ደስታን በውስጣቸው እንድትሞላ፣ የሚባርካቸውን ትውልድ እንድታስደሳ ጸልያለሁ። ጌታ ሆይ እንደ ቃልህ እህቶቼና ወንድሞቼ ይህ የመገኘትህ በረከት ያገኛቸው ዘንድ ጸልያለሁ። በእነሱ እጅ ብዙዎች ይባረኩ ዘንድ፣ ይፈወሱ ዘንድ እግዚአብሔር ሆይ የተለያየ ዲቫይን ኢንካውንተር እንድትሰጣቸው፣ በእነሱ ላይ የሚነሳ ማንኛውም የጠላት ሥራ ሁሉ የፈራረሰ እንዲሆን ጸልያለሁ። ፈውስህ ያገኛቸው፣ በረከትህ ያገኛቸው፣ ልጆቻቸውን፣ ቤታቸውን ሁሉ እንድትባርክ፣ ስራቸውን እንድትባርክ፣ ከፍ ያለ መጨመር የሆንላቸው ዘንድ፣ በእጆቻቸው ድንቅና ታምራት ይሰሩ ዘንድ ጸልያለሁ። ሳምንቱ የአንተ መገኘት የሚያመጣቸው እነዚህ ትሩፋቶች የነሱ የሆኑ ዘንድ በኢየሱስ ክርስቶስ ስም ጸለይኩኝ። አሜን አሜን። እግዚአብሔር ይባርካችሁ። መልካም ሳምንት እንዲሆንላችሁ እየተመኘው፣ ምናልባት ዩቲዩብ ይህንን መልእክት እየሰማችሁ ከሆነ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ይህንን አገልግሎት በጸሎትም በገንዘባችሁም የምትደግፉ ደግሞ ላመሰግናችሁ እወዳለሁ። በመቀጠል ታደርጉት ዘንድ አበረታታችኋለሁ። በሚቀጥለው በሌላ መልእክት እስከምንገናኝ ደህና ቆዩን።